ኢንተር ስትነኩ ብቻ እያንዳንዱ አፒር ያደርጋል። ከአንድ ፔጅ ለአንድ ፔጅ ስንሄድ ኔክስት ፔጅ እንደዚህ ይገለጣል ማለት ነው። ኢንተር ስንነካ እያንዳንዱ ፖይንቶች ሲመጡ ዊዝ ሳውንድ፣ ይሄም የሚከታተለውን ሰው ወይም የኦዲየንሱን አቴንሽን ለመሳብ እና እያንዳንዱ ቴክስቶችን እንዲነበቡ ለማድረግ በጣም ምርጥ ነው ማለት ነው። ክሊክ ሳደርግ ቀጣዩን ይመጣና እነዚህ ሌላ ከለር ይሆናሉ። ያስረዳናቸው ሌላ ከለር ናቸው ማለት ነው። ቀጣይ የሚመጡ ከለሮች ያላስረዳናቸው ከለሮች መሆኑን በቀላሉ። ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው እንዴት አድርገን ፓወርፖይንት አኒሜት ማድረግ እንደምንችል፣ ላይክ እንደምትመለከቱት እንደዚህ አይነት ፓወርፖይንት እንዴት አድርገን አኒሜት አድርገን ማዘጋጀት እንደምንችል፣ እንደዚህ እያንዳንዱ ፓርት ስንነካ እንደምንፈልግ እንደዚህ እንዲመጣልን፣ ኔክስት ፔጅ ላይ ላይክ እንደዚህ እንደምንፈልገው ከነካነ በኋላ ከለሩን በራሱ እንዲቀይርልን። ለምሳሌ እዚህ ጋር እንደምትመለከቱት ያለ ዘን እንደዚህ ክሊክ ስናደርግ በምን መልኩ አኒሜት አድርገን እንደዚህ አይነት አኒሜት የሆነ ፓወርፖይንት ማዘጋጀት እንደምንችል የምንመለከት ይሆናል። ይህን ለማድረግ ፓወርፖይንት እንከፍታለን። ዘን ፓወርፖይንት ከከፈትን በኋላ በዚህ መልኩ የራሳችንን ማስቀረብ ወይም ማዘጋጀት የምንፈልገውን ፒፒቲ እዚህ ላይ የጻፍን ወይም ከወርድ ላይ ኮፒ ፔስት እያደረግ እናዘጋጃለን። ይሄ ኤሪያ ሜን ፓርት ነው ወይም ሜን ፖይንትን ታይፕ የምናደርግበት ኤሪያ ነው። ይሄ ደግሞ ታይትላችንን የምንጽፍበት ኤሪያ ነው። እንግዲህ እንደሚታወቀው ፓወርፖይንት ሁለት ክፍሎች አሉት። እዚህ ጋር ታይትል የምንጽፍበት እና እዚህ ጋር ደግሞ ሜን ፓርት የምንጽፍበት ወይም ላይክ እዚህ ስትከፍቱት እዚህ ጋር ክሊክ አድ ታይትል አስገባ ይላል። እዚህ ጋር ደግሞ ክሊክ አድ ቴክስት ይላል። ያ ማለት እዚህ ጋር ታይትሉ አለ። ስለዚህ ታይትል ማብራሪያዎች ደግሞ አጭር ምጥን ያሉ ሰው ፊት አቴንሽን ሊስቡ የሚችሉና ለሰው በግልጽ ሊረዳቸው የሚችል ቴክስቶችን እዚህ ጋር እናስቀምጣለን። ላይክ ለምሳሌ የሆነ ቴሲስ ወይም ሪፖርት ታቀርቡ የሱ ለምሳሌ የኢንተርንሺፕ ነው። የኢንተርንሺፑ ኦብጀክቲቭ ምንድነው? ዘን እነዚህ ነገሮች አፕግሬድ ኤንድ ኢምፕሩቭ ለማድረግ ይላል። እዚህ ጋር እያንዳንዱ ፓርቶች ተዘርዝራላችሁ። ታይትል አለመጠቀም የማያስፈልግበት ቦታ ላይ ሳትጠቀሙ በዚህ መልኩ ውስጥ ላይ ብቻ ማስቀመጥ ትችላላችሁ፣ ወይ ደግሞ ቶፕ ላይ እዚህ ጋር ኮንቲኒው ላችሁ ማስቀመጥ ትችላላችሁ። ይሄ ፓወርፖይንት አዘገጃጀት ነው። እሱን ሌላ ቱቶሪያል የምታገኙ ይሆናል። እኔ የማሳያችሁ በዚህ ቪዲዮ እነዚህን እያንዳንዱን ለምሳሌ እዚህ ጋር ዋንጫ የሚመስለውን ፓርት ስንነካው ወይም ከኪቦርዳችን F5ን ስንነካ እንደዚህ ይከፈታል። ዘን ይሄ እንደዚህ የምታዩት ቴክስት አንዴ ነው ሁሉም የሚመጣው። እንደዚህ ክሊክ እያደረግን ነው የሚሄድ። እንደዚህ ከሚሆን እያንዳንዱ ላይኖች ላይን በላይን አፕ ቢያደርጉ ቢመጡ የሰውን አቴንሽን መሳብና ሰው በቀላሉ ፒፒቲ ላይ መቆየት ይችላል ማለት ነው። ስለዚህ እሱን ለማድረግ እንዴት ነው የምናደርግ? እዚህ ጋር እንመለስና እነዚህን ታይትሎች የምትፈልጉትን ከለር እናንተ በተለያየ ሞድ እንደዚህ ተመሳሳይ ከለር ማሳየት ስለሆነ እንጂ ተመሳሳይ ከለር ብቻ ሳይሆን ብላክም የተለያዩ ከለሮችን ከለርፉል የሆነ ፓወርፖይንት ስታዘጋጁ በቀላሉ ሰው ሊረዳውና ሊገነዘበው ይችላል። ስለዚህ ይሄን ለማድረግ ሙሉ እዚህ ጋር ያስቀመጥናቸውን ቴክስቶችን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ እዚህ ጋር ታይትል ባራችን ላይ እንሄድና ትራንዚሽን አኒሜሽን የሚሉ የተለያዩ ታይትል ባሮች አሉ። እኛ የምንፈልግ አኒሜት ማድረግ ስለሆነ አኒሜሽን የሚለውን አንዴ ክሊክ እናደርጋለን። ዘን አሁን ባይ ዲፎልት አኒሜሽኑ ምንድነው ነን ነው። እኛ እዚህ ጋር የምንፈልገውን እንመርጣለን። ለምሳሌ እኔ ዚስዋን ፍላይ ኢን የሚለውን መረጥኩ። ፍላይ ማለት ከታች ወደ ላይ አንዴ ሙሉን አመጣልኝና አንድ አደረጋቸው ማለት አንዴ ስላይዱን ክሊክ ስታደርጉት ፍላይን አድርጎ ይመጣል ማለት ነው። ነገር ግን የምንፈልግ አንደኛው አይብቻ፣ ሁለተኛው አይብቻ፣ ሶስተኛው አይብቻ፣ አራተኛው አይብቻ እያንዳንዱ ስቴፕ ባይ ስቴፕ አፕሪ እንዲያደርጉ ስለሆነ እዚህ ጋር አኒሜሽን ፔኑ ይከፈትና አንድ ቁጥር ላይ ይዘረዘርልኛል። ፍላይን የሚለውን እዚህ ጋር ስንነካ ይሄን ሴሌክት አድርገን ሙሉውን እንደምትመለከቱት እዚህ ጋር አኒሜሽን ፔን ተከፈተ። የአኒሜሽን ፔን ግን እዚህ ጋር የሚያሳይ ምንድነው ሙሉ ቁጥሮች አንድ ነው የሚል። ይሄ ማለት አንዴ ክሊክ ስናደርገው ሁሉም አንዴ አፒር ያደርጋሉ ማለት ነው። በምን መልኩ? ለምሳሌ በዚህ መልኩ ተከፈተ በኋላ ኢንተር ስትነኩ እንደዚህ ሁሉም አንዴ አፒር ያደርጋሉ። ነገር ግን እኛ የምንፈልግ እንደዚህ ሳይሆን አንድ ባንድ ክሊክ ስናደርግ አንዷ ቴክስት ዘን ሁለተኛ ሶስተኛ ፖይንት እያለ ፖይንቶቹ ክሊክ ወይም ኢንተር በምናደርግበት ጊዜ ላይን በላይ እንዲመጡ ነው የምንፈልግ። ይሄን ሴሌክት ኦል እናደርግና እዚህ ጋር ድሮፕ ዳውን ስንነካ የተለያዩ ሊስቶች አሉ። ከዚህ ውስጥ የመጀመሪያ ላይ የተቀመጠው ስታርት ኦን ክሊክ ይላል። ይሄ ማለት ኢንተር ስንነካ አንዱ እንዲመጣ። ይሄን ስንመርጥ እንደምትመለከቱት አውቶማቲካሊ አንድ የነበረው እዚህ ጋር 1 2 3 4 5 6 አለልን ማለት ነው። አሁን እንመልከት። ይሄን ፉል ስክሪን እናድርገውና እዚህ ጋር እንደምትመለከቱት ኢንተር ስትነኩ ብቻ እያንዳንዱ አፒር ያደርጋል ወይም ይመጣል። ለምን ይጠቅመናል? ኦዲየንስን አቴንሽን ለመያዝ ወይም ለመሳብ እንዲሁም እያንዳንዱ ፖይንቶቻችን እንዲነበቡ ሪዴብል እንዲሆኑ ያደርግልናል ማለት ነው። ይሄ ብቻ አይደለም።
እዚህ ጋር ሴሌክት እናድርገውና ይሄ የተለያዩ ሞሽን ወይም ኢፌክቶች አሉት። እዚህ ጋር ኢፌክት ኦፕሽን የሚለው ጋር ስገባ ፍሮም በተን ይላል። ይሄ የኛ ምርጫ ነው። ከቶፕ ከሌፍት ከየት አቅጣጫ ይምጣ እናንተ እንደምትመርጡት ማድረግ ትችላላችሁ። ይሄን ዘን እዚህ ጋር ሳውንድ የምትላለች ምን ማለት ነው? ክሊክ ስናደርገው ሳውንድ ኢፌክት እንዲኖረው። ለምሳሌ እኔ አሁን እዚህ ጋር ታች ታይፕራይተር የሚለውን ክሊክ ባደርግ አሁን በዚህ መልኩ ነው በሳውንድ የሚመጡት ማለት ነው። እዚህ ጋር ዋይድ ስክሪን ስናደርገው ይሄው ኢንተርን ስንነካ እያንዳንዱ ፖይንቶች ሲመጡ ዊዝ ሳውንድ ይሄም የሚከታተለውን ሰው ወይም የኦዲየንሱን አቴንሽን ለመሳብ እና እያንዳንዱ ቴክስቶችን እንዲነበቡ ለማድረግ በጣም ምርጥ ነው ማለት ነው። በዚህ መልኩ በሳውንድ እንዲመጣ ወይም ድምጽ ኢፌክት እንዲኖረው ማድረግ እንችላለን። ከድምጽ ኢፌክቱ ተጨማሪ ደግሞ ከለሩ እንዲቀያየር ኢፌክት ኦፕሽን ውስጥ እንግባና እዚህ ጋር አፍተር አኒሜሽን ይላል። አፍተር አኒሜሽን ክሊክ ስናደርግ የተለያዩ ነገሮች አሉ። ለምሳሌ እኔ አፍተር አኒሜሽን ምን ፈለኩኝ? ከለሩ እንዲቀየርልኝ። ስለዚህ እዚህ ጋር ልግባና ከዚህ ውስጥ የምፈልገውን ከለር አንድ ልምረጥ። ለምሳሌ ይሄ ከለር ቢሆን ሞር ከለር ውስጥ ሳንገባም እዚህ ጋር የተዘረዘሩ ከለር አይነቶች አሉ። እናንተ ካልተስማሟቸው እዚህ ጋር ሞር ከለር ስንገባ ተጨማሪ እናገኛለን። አሁንን ኦኬ ልምለውና ዘን እዚህ ጋር ዋይድ ስክሪን አድርገው አሁን እንደምትመለከቱት የመጀመሪያ ቴክስት ሪድ ነው። ዘን ይሄን እያስረዳን ነው። ኔክስት ኢንተር ስንነካ በፊት የነበረው ከለር ይቀየርና ይሄ ሪድ ይሆናል ማለት ነው። ስለዚህ የሚመጡ ቴክስቶች በሙሉ ቀይ ናቸው። አሁን ይሄ ኦልሬዲ ያስረዳን ነው። ይሄ ደግሞ ቀጣይ የምናብራራው ነው። ስለዚህ የኦዲየንስን አቴንሽን በቀላሉ ለመሳብና በቀላሉ ፓወርፖይንታችንን ፕሬዘንት ለማድረግ ወይም ለማቅረብ ሳቢና ማለጫ አድርገን ለማቅረብ እንደዚህ አይነት ነገሮችን ብንጠቀም ሞር ኢፌክቲቭ እንሆናለን ወይም ውጤታማ እንሆናለን ማለት ነው። ኔክስት ፔጅ ላይም በተመሳሳይ እንሄድና ሙሉ ቴክስታችን ሴሌክት እናደርጋለን። ዘን አኒሜሽን ውስጥ እንገባና ምንፈልገው አኒሜሽን ለምሳሌ አሁን ደግሞ ይሄን ልጠቀም። ያችሁ ፌድ አድርጎ ወደ ላይ ይመጣል። ዘን አንዳንድ አደረጋቸው እዚህ ጋር እንመጣና እኛ ሲኩዌንሻሊ ስታርት ኦን ክሊክ ስናደርግ 1 2 3 4 5 ያደርግልናል። በተመሳሳይ ከፈለግን እዚህ ጋር እንሄድና ኢፌክት ኦፕሽን ውስጥ ገብተን ከለሩን መቀየር ከፈለግን እዚህ ጋር መቀየር እንችላለን። ለምሳሌ አሁን ይሄን ከለር አድርገው ሳውንድ ደግሞ እናንተ የምትፈልጉትን ሳውንድ ቼክ እያደረጋችሁ የሚስማማችሁ ምረጡ። ለምሳሌ ፖሽ የሚለውን ሳውንድ ብንመርጥ በዚህ መልኩ ይመጣል ማለት ነው። አሁን ስክሪናችን ዋይድ ስክሪን እናድርግና ላይክ እንደዚህ ዘን ኔክስት ከለሩ ይቀየራል። እንደዚህ ያደረጋችሁ እናንተ የሚስማማችሁን እና ከናንተ ጋር መሄድ የሚችለውን ሴሌክት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ኔክስት ፓወርፖይንት ላይ ስትሄዱ በተመሳሳይ ሴሌክት ታደርጋላችሁ። ዘን በዚህ የምትፈልጉትን አኒሜሽን ትመርጣላችሁ። እዚህ ጋር የተለያዩ አኒሜሽኖች አሉ። ዲቴይል እዚህ ጋር ስንነካ በጣም ብዙ ናቸው። እንደ ማይክሮሶፍት ኦፊሳችሁ ቨርዥን ለምሳሌ የምጠቀመው ፓወርፖይንት 2024 ነው። እናንተ 2010 ሊሆን ይችላል፣ 2016፣ 19፣ 13 ኤኒቲንግ ሁሉም ላይ ስላለ እየመረጥ መጠቀም እንችላለን ማለት ነው። እንደዚህ የተለያዩ አኒሜሽኖችን ኦዲየንስን ይዙልናል ወይም ለኦዲየንስ ጥሩ ይሆናሉ ብለን እናስባቸውን አኒሜሽኖች ከመረጥን በኋላ ወይም ሴሌክት ካደረግን በኋላ በዚህ መልኩ እዚህ ጋር እንመጣና ይሄን ክሊክ እናደርጋለን። ዘን እንግዲህ በተከተለ ይሰጥልናል። እንሄድና እዚህ ጋር ኢፌክት ኦፕሽን ውስጥ ሳውንዱን ብትተውት ከለሩ ግን በጣም ምርጥ ነው። እዚህ ጋር ከለራችንን ሞር ከለር ውስጥ እንግባና ለምሳሌ ያንዳንዱ ከታየ በኋላ ምን ያርገው ይሄን ከለር ጎላ ያለ ከለር ወይም ስክሪን ላይ በደንብ ሊታይ የሚችል ከለር እንመርጥና ኦኬ እንላለን። ዘን ይሄንን ዋይድ ስክሪን አድርገን ስንመለከተው አሁን የቴክስት በዚህ መልኩ ከመጣ በኋላ እንደምትመለከቱት ሲሞስራቲቭ ፕሮግረስ ይላል። ዘን ክሊክ ሳደርግ ቀጣዩን ይመጣና እነዚህ ሌላ ከለር ይሆናሉ። ያስረዳናቸው ሌላ ከለር ናቸው ማለት ነው። ቀጣይ የሚመጡ ከለሮች ያላስረዳናቸው ከለሮች መሆኑን በቀላሉ ማየትና መመልከት እንችላለን ማለት ነው። በዚህ መልኩ በጣም አኒሜትድ የሆነ አሪፍ የሆነ ፓወርፖይንት ሰው አቴንሽን ማሳብና መያዝ የሚችል ፓወርፖይንቶችን ማዘጋጀትና ማቅረብ እንችላለን ማለት ነው። ሌላው እዚህ ጋር ያለውን ጽሁፍ አኒሜት ለማድረግ አኒሜሽን ውስጥ ገብተን እያንዳንዱን የሚስማማንን መርጠን አኒሜት ካደረግን በኋላ እዚህ ጋር ያለው ተሳክሪ ሲያደርጉ
ከአንድ ፔጅ ወደ ሌላኛው ፔጅ ሲንሄድ አኒሜሽን መጠቀም ከፈለግን ሴሌክት ኦል እናደርጋለን እዚህ ጋር። ዘን ትራንዚሽን ማለት ከአንድ ወደ አንድ መሸጋገር ያዛት ሚንስ ከአንድ ፔጅ ወደ ቀጣይ ፔጅ ለመሸጋገር ትራንዚት ለማድረግ የምንጠቀማቸው ማይክሮሶፍት ኦፊስ ያስቀመጠልን የተለያዩ አኒሜሽኖች አሉ። ከነዚህ ውስጥ መርጠን የሚስማማንን መጠቀም እንችላለን ማለት ነው። ለምሳሌ እንደዚህ አይነት ነገር የሰው አቴንሽን ለመሳብ ከተፈለገ አሁን ይህንን እዚህ ጋር ዋይድ ስክሪን ብናደርግ በዚህ መልኩ ተከፈተ። ዘን ኢንተር ስንል እንደዚህ ይመጣል። ቀጣይ ቀደም የሰራ ነው ያንዳንዱ አኒሜሽን ይመጣልናል። ይሄ ከጨረሰ በኋላ ወደ ቀጣይ ፔጅ ሲሄድ በዚህ መልኩ ይሄዳል ማለት ነው እንደምትመለከቱት። ስለዚህ እንደዚህ አይነት አኒሜሽኖችን መጠቀም ትችላላችሁ። ይሄ አኒሜሽን ምን ይሰራልኝ ያልካላችሁ ግን ይሄንን ሙሉ ሴሌክት ታደርጉትና እዚህ ጋር ያለውን ፓርት እዚህ ጋር ትራንዚሽን ውስጥ ምን እናደርጋለን የሚለውን እንመርጣለን። ዘን ምንም አኒሜሽን ሳይኖረው በቀጥታ ወደ እያንዳንዱ ፔጅ ትራንዚት እናደርጋለን ወይም ከአንድ ፔጅ ወደ አንድ ፔጅ እንሸጋገራለን ማለት ነው። እንደዚህ ከነካም በኋላ ኔክስት ስንሄድ ማለት ነው። ነገር ግን መጠቀም ስንፈልግ እንዳልኳችሁ ትራንዚሽን ውስጥ ትገባላችሁ። ዘን በጣም የተለያዩ ነገሮች ናቸው። ለምሳሌ ፔጅ ሉፒንግ ከአንድ ፔጅ ወደ አንድ ፔጅ የሚከፈት እዚህ ጋር የምትመለከቱት ፔጁ እንደዚህ ከርቭ እያደረገ ወይም የተገለበጠ አሁን በጣም ቤስት ፓወርፖይንት አኒሜሽን ነው። እንደምትመለከቱት በዚህ መልኩ ከአንድ ፔጅ ወደ አንድ ፔጅ ስንሄድ ኔክስት ፔጅ እንደዚህ ይገለጣል ማለት ነው። ይሄ ካለቀ በኋላ አሁንም ኔክስት ፔጅ ላይ ስንሄድ ፔጁ እንደዚህ ሉፕ የተከፈተ ማሳየት እንችላለን ማለት ነው። ፓወርፖይንታችን እንደዚህ የተለያዩ አኒሜሽኖች ስንጠቀም የሰው አቴንሽን ወይም የኦዲየንስን አቴንሽን በቀላሉ መያዝ እና መሳብ እንችላለን ማለት ነው። በዚህ መልኩ የተለያዩ ፓወርፖይንቶችን ማዘጋጀት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ